ልጅ በሰላም ነው? እናቴን ትንሽ አሟት እኮ ነው ለዛ ነው ያነሳው። አሁን ደህና ናቸው? አሁን ደህና ናት ይመስገን። ፍቅር እዛ ማደር ከፈለሽ ግን ችግር የለውም። አይ የአክስቴ ልጅ ስላለች እሷ ትጠብቅልኛለች። እንደዛ ካልሽ የጣልኩት ነገር አለ ግቢና እይልኝ። ብሌን በቃ ፍቅረኛ የምንግባና ወደ ክፍላችን አረፍና። እሺ ቆይ ምን እየሆንኩ ነው? እያዘንኩላችሁ እንዳይሆን ብቻ በቃ ሊጠናቀቅ ትንሽ ነው የቀረው። ማንስቴ ወይ እንደምን ፍቅረኛ ሄደን ሆስፒታል እንጠይቃቸው? አንተ እኮ በጣም ጥሩ ሀሳብ ነው። እንደውም ነገ ነው ሜዳ እንጠይቃቸው። ይቅርታ ግን ምንም ሰዓት የሰዓት የሚሰጥ ውስጥ ነው የሆነ ስሜት ያለኝ ቅሩ ስሜት ማለት ነው። ደሞቴ ወይ እነዚህ ነው የምትመስለው። ምንም እኮ ሰዓት ነው ይስ እኔ እንኳን በደህና ጊዜ ዘመዶቼ ይጣልሻለሁ። ስለዚህ ነው ያላስብ። አንተ እውነትህን እኮ ነው። ምን ሰራተኛ አይመስልም። ግን ያው ረጅም ዓመት እኛ ጋር ስለምትቆይ ብዙም አያሳስብም። አልገባኝም። የጠረጠርከው ነገር አለ እንዴ? አይ ምንም አልጠረጠርኩም። ማንኛውም ሚዲያ ነው። እሺ እንሄዳለን ነገ። ሄሎ ሄሎ፣ እንዴት ነሽ? አለ ፈጣሪ ይመስገን። ይሄ ከይስ የነሱ ዲ ሳይጠራጠረን አይቀርም። ነገር ማድረግ አለበት። ምን አትበይኝ እናቴ በሽተኛ ናት ብያቸዋለሁ። ደግሞ ነገር ሊመጡ ነው። ሆስፒታል ነው። ምን እንደምታደርጊ እኮ ሊነግርሽ ነው። ማለትማ እንደነቴ የምትሆን አንድ ሴት አንቺ እንዴት አትበይ። ገንዘብ እኮ የማይገዛው ነገር የለም። አዎ በሽተኛ ሴት ትሁን እዛው ሆስፒታል ያለች ደግሞ ብትሆን አሪፍ ነው። ደግሞ የፈለገችው ገንዘብ ነው የምንከፍላት። አዎ ህይወቷን ሊቀይር የሚችል ገንዘብ እንደምሰጣት ንገሪያት። ነገ ስመጣ ግራ እንዳይገባ ፎቶዋንና አጣቁጧን እንድልክልኝ። ከዛ ነገሩ ብዙ ለሚታይ ሰሚኛለሽ። ከዚህ በኋላ ለምን አይቀርብሽም እንዳትኝ እሺ? ቻው። ነገራችን ጠይቃት በተበነቁ የኔ አሁን አይገባ አንቺ ማለት እኮ ፈጽምሽ ብዙ መጣብረን ነው። ስለዚህ አንቺ እናት ነው ያላት ማለት ነው። እዚህ ነገር የደማይት እንግዲህ ነው። እሺ አንቺ ቃሚ አይኔ ባት ዝም ብለህ እኮ ነው የሰጋው። ምንም ውሸት የሚባል ነገር የለም። አውቃለሁ ቢሆን ግን እንኳን አየናቸው። እሱስ ልክ ነህ፣ ግን ደግሞ በጣም ነው የሚያሳዝኑት። ግን አንቺ ብቻሽን አይከብድሽም እንዴ? እዳት አልሸጥኩ ምን ላድርግ ብለህ ነው? እናቷ እንደዛ ሆነው ሳይ አልቻልኩም። በጣም ነው ያዘንኩት። ይሁን በቃ ባይሆን ሊያገረሻል። እሺ አክስክና
እኔ ፍቅር ወይኔዋ እኮ ነው እኔ እንጃ ስደውልላኩም አታነሳ። አረ እንደዛ እንኳን አይመስለኝም። ያቺ ማነች እህቴ ናት ምናምን የምትላት ጋር ደውዬላት ነበር እና ደህና ናቸው ብላኝ ነበር። እና ፍቅርስ መሸብሽ እሺ ጠይቄያታለሁ። ሌሊቱን ሙሉ በጣም ስትጨነቅ ነው ያደረኩት ነው ገና ነው ያረፍኩት አለ። ከትንሽ በቃ ብዬ ዝም አልኩ። እሺ እዚህ ነው ያደረኩት። ጉዴ ምንድን ነው ያደረኩት? ወይኔ ብዙ ጊዜ ነው የተደወለው። ይቅርታ እንቅልፍ እኮ ጥሎኝ ነው። አታስቢ ገብቶኛል። እናስ እንዴት ናት? እማ ደህና ናት ፈጣሪ ይመስገን። አሁን እመጣለሁ። እሺ በቃ ግን ተወራጅና ነይ እሺ። ምንም ነገር አታስቢ እሺ። ቻው እሺ ቻው። ሄሎ አሁኑን የሚሄድበት ቦታ አለ። ቶሎ መኪና ይዘህልኝ ና እሺ። እሺ ፍቅር ማዘር እንዴት ናት? እማዬ ደህና ናት ፈጣሪ ይመስገን። ጥሩ እናት ስላለች እድለኛ ነሽ። እናት የሌለው ሰው አለ እንዴ? አይ እንደዛ ሳይሆን ያው በህይወት ስላለችልሽ ነው። ገባኝ። የአንቺ እናት በህይወት የለችም? አዎ የለች። ይቅርታ ግን ድፍረት ካልሆነብኝ እስኪ ስለ ቤተሰቦችሽ ንገሪኝ። የሚወራ ቤተሰብ ታሪክ የለኝም ብልሽ ቀለኛል። እባክሽ ልስማው፣ ምናልባት ይጠቅመኝ ይሆናል። ደግሞ የኔ ቤተሰብ ታሪክ ለአንቺ ምን ይጠቅምሻል? አይ ስልሽ እንዲሁ ብታወሪኝ ብዬ ነው። ታዩ በቃ እሺ፣ ደስ ካለሽ እነግርሻለሁ። የምን መሰለሽ የኔ ባል ጋኔስ አንደስ እንኳን ደህና መጣት ግርማ። ጉድ ወይ ዲዴ አይ እሺና አንዳንድ ፍራ ስላለ እዛ ተሰራ ይሻላል። እሺ ዶስት ነው ነው ደላባ ተመባል لما نبرة من القلب أني لا تنفيذ بك مذبح يعني جدا أرمي كي تماري أدك وني أتبع طمع طبيعي لبها داك مش هبي دي إنه فرق بلا نفرين ما بوندي يو لك طاقم دك موت سمي ሄሎ ሰላሞች፣ በዚህ ሳምንት ስልኬ ልዘጋው ስለሆነ እንዳታስቢ። እውነቱን ሳላቅ አላደርገውም። መጀመሪያ ግን መልስ እፈልጋለሁ። የዚህ ክፋቷ መነሻ ምን እንደሆነ ሳረጋግጥ ስትመልስልኝ ከዛ ቤቱን ላይ ያጋዩዋለሁ። በጭራሽ እሷ የኔ ልትሆን አትችልም። ለማንኛውም ቻው።
በጣም አሪፍ። ቶሎ ተኛችሁ። እንደምትታዩት ጠንካራ አይደላት። እንዴ ባንዴት ልትሰፈሰፋላችሁ? ሄላ፣ ስራችን በድል ተጠናቋል። አሁን በምልክልህ አድራሻ ቶሎ ና። አዎ ቤት። ታዲያ ሳይነቁ ቶሎ ና። አቶ እዚህ ጋር ያበቃል። ይቀርኛል። ቆይ ምን እየተካሄደ ነው? ምን አልተ ምንድነው እሱ? ምን ፈልገህ ነው ከኛ? ገንዘብ ነው? ገንዘብ ከሆነ ዘጣለህ። አርፈሽ ተቀመጪ፣ አትወራጭ። ምን ፈልገው? አርፋችሁ ተቀመጡ። እናንተ ሰዎች አሰሙም እንዴ? እንዴ ፍቅር፣ አንቺ ምን? በጣም ጥሩ ጥያቄ፣ ግን ከዚህ በኋላ እኔ እንጂ እናንተ መጠየቅ አትችሉ። አሰሚም እንዴ? ከዚህ በኋላ እኔ እንጂ እናንተ መጠየቅ አትችሉ። ምን ማድረግ እንዳለብህ አንተ ታውቃለህ። ምንድን ነው ያደረከው? የራሳቸውን እስኪ ስቱ ድረስ ማን ደብድባቸው አለ? አሁን እስኪ ነቁ ልጠብቅ ነው? ሄሎ፣ ውጭ ምን አዲስ ነገር አለ? ለነገሩ ማን አላቸው? አልነገረችኝም። ስትመጣ ግን ሁሉንም መልስ ስትነግረኝ እነግርሻለሁ። ኦ ነቃች እንዴ? ምንድነው? በጣም ቆያችሁ። ተመቻችሁ እንዴ? ቆይ ምንድነው ከኛ የምትፈልጊው? ኦ በጣም ጥሩ ጥያቄ ነው። ካንቺ የሚፈልገው መልስ ብቻ ነው። ከዛ ቶሎ ከነገርሽኝ በኋላ ትሞቻለሽ። ብዙ አትበቃይ። ይሄ ምን መልስ ነው? መጀመሪያ ጥያቄውን አዳልጪ። እድሜ ልኬን ስጠብቀው የነበረው መልስ። አንቺ ማንሽ? ቆይ ምን መልስ ነው? መጀመሪያ ጥያቄውን አዳልጪ። እኔ ማን ነኝ? እኔ ማን ነኝ? እኔ ማለት አባቴ አይን እያየ ተገደለብኝ፣ እናቴ በድንጋጤ ሞተችብኝ። ከልጅነቴ ጀምሮ ስለ በቀል እያሰብኩ ያደግኩ ሚጣ እኔ አላምንም። ሚጣ የት ነሽ? እኔ አንቺ ሚጡ አይደለሁ፣ እኔ ፍቅር ነኝ። እሺ ሚጡ፣ አንቺ እንደምታስቢ አይደለም። አባ አዎ፣ የኔ ሚጡ በህይወት አለች። አለሽ በህይወት። አታስመስይ፣ በቃሽ። አሁን ከአንቺ አንድ መልስ እፈልጋለሁ። እመኒ ሚጣዬ፣ ምንም አልዋሸሽም። የምትፈልጊውን ነገር በሙሉ ጠይቂኝ፣ እውነቱን ነው የምነግርሽ። እሺ ጥሩ። ለምንድን ነው አባቴን የገደልሽው? ያ ሰው አባታችን አልነበረም። ይኸውልሽ አንድ እድል አለሽ፣ ሁሉንም እውነት የምትናገሪበት፣ አለዛ ግን አብረን ነው የምናልቀው። እሺ በይኝ፣ ሁሉንም ነገር እነግርሻለሁ። እህቴ፣ የምነግርሽን ነገር አመንሽም አላመንሽም አንቺ እህቴ ነሽ።
እህቴ አንቺ ማለት ለእኔ በጣም የምወድሽ እህቴ ነሽ። ከዚህ ታሪክ በኋላ ብገኘኝ ራሱ እኔ አንቺን በጣም ነው የምወድሽ። አንቺን ፍለጋ ያልገባሁበት ቦታ የለም። በቃሽ፣ የጠየቅኩሽን ብቻ መለሽ። እናታችን ያንን ሰውዬ ስታገባ እኔ 4 ዓመት ሕፃን፣ አንቺ ደግሞ የ3 ወር አራስ ነበርሽ። እንዴት ነው የምታወራው? አባታችን አልወለደንም እያልሽ ነው? ይሄን ታሪክ አመንሽም አላመንሽም፣ ተቀበልሽም አልተቀበልሽም፣ እውነቱን ግን መስማት አለብሽ። አግብተው አብሮ መኖር ጀመሩ። ከዛን አንድ ቀን ሲጨቃጨቁ ሰማሁ። ምን ተፈጥሮ ነው ብዬ ማዳመጥ ጀመርኩኝ። ለካ ይህ ሰውዬ እናታችንን አስገድዶ ነው ያገባት። አባታችንንም የገደለው እሱ ነው። እናታችንን ቀን ተቀን ያሰቃያት ጀመር። ከዛን ቀን ወዲህ ይህን ታሪክ ከሰማሁ ጀምሮ ይህን ሰውዬ ላይ ነው የጠላሁት። እሱ ሳየው በጣም የቀፋኝ ነበር። ነግሬሻለሁ እህቴ፣ ታሪኩን ነግሬ ስጨርስ መግደል ካለብሽ ትገይኛለሽ፣ ግን እውነቱን ማወቅ አለብሽ እህቴ። ከዛን አንድ ሌሊት በተኛሁበት መጥቶ ደፈረኝ። ለበንኩት፣ ምንም አልሰማም ብሎ በጭካኔ ደጋግሞ ደፈረኝ። በንጋታው እናቴም ይህን ታሪክ አወቀች። እናቴም ሰምታ ምንም ማድረግ አልቻለችም ነበር። እኔ በልጅነት አእምሮዬ ይህ ነገር መቀበል አቃተኝ። አመመኝ፣ ከምነግርሽ በላይ ታመምኩ። ከእኩዮቼ በታች ሆንኩኝ። ከዛን ቀን ወዲህ በተደጋጋሚ ማታ ማታ እየመጣ ይደፍረኝ ነበር። ይህ ሁሉ ነገር ሲሆን እኔ 8 ዓመት ሕፃን ነበርኩ። ይባስ ብሎ አንቺን አንዱ እህቴን ተመኘብኝ። ትኪበት እሺ፣ ቀጥል። እሺ ኒብላኒ ሄይሸይት አይዲ ቢማ ካፊ ወጡ ሞችላል። አዎ አስታወስኩ። ጉዴ ምንድን ነው ያደረጉት? ወይኔ ስራይ ረብታቸው እቆመዴ ናደ እህቴ በቃ እምቢያሽ ልትሄጂ ነው? አዎ፣ ግን እኮ ቶሎ እመጣለሁ። ከዛ አብረን እንኖራለን። አንተ በዚህ ወርሽ ምንድን ነው ብሌም ህጅ የምሩና? አዎ እርጉዝ ነኝ። እኔ አላውራ ይደግል በጣም እንኳን ደስ አለ። የምን አሁን ከነሙ ደስ ያለ
አንዳንዴ እውነቱን ሳናቅ ለእኛ ብለው መስዋዕት የሆኑትን እየጠላን እንኖራለን። እህቴ ለእኔ ስትል ብዙ ዋጋ እየከፈለች፣ እኔ ግን ስጠላት ኖርኩ። ግን በህይወቴ ከባድ አሻራ የጣለ የነበረውን ሰውዬ አባቴ ብዬ ስቀበለው ኖርክ። አየ ጊዜ ብዬ እህቴን ባልሰማት ኖሮ ዛሬ ገድያት ነበር። ፈጣሪ ያዳኝ እንጂ። ብቻ ያንን አውሬ ሰውዬ ዛሬ ባገኘው ብዬ ተመኘው። ይሁን፣ ሁሉም ለበጎ ነው።